በጣም እርቦኛል። የሆነ ነገር እንብላ። እኔም በጣም እርቦኛል። እጄ ላይ ግን ብር የለም። በቃ ምሩ ትጋብዘናለች። ኧረ ትናንት ነው የቤት ኪራይ የከፈልኩት፣ ምንም ብር የለኝም። ወይ ለምን ያ ወደድኩሽ አፈቀርኩሽ የሚለው ልጅ አይጋብዘንም? ኧረ በስመ አብ ግፍ ነው። ሁሌ ሳወራ የማላወራው ልጅ ዛሬ ምሳ ጋብዘን ልበል? ለምን እንደዛ ከምናደርግ ና ምሳን ጋብዘን በለውና ከዛ ራሱ ሸሚዮት ይጋብዘናል። ቆንጆ ሀሳብ። ከምንሞት ይሻለናል መቼስ። እሺ ሄሎ ሄሎ። አወከኝ? አዎ ናፈከኝ። ለምን ዛሬ ከጓደኞቼ ጋር ምሳ አልጋብዝህም? ደስ ይለኛል። የት ልምጣ? እዛ ላይ ሰፈር ሁሌ የምታገኘኝ ቦታ። መጣሁ። እሺ ዛሬ ስራ የለም። መጣ። ሰላም ናችሁ? ጎሽ አመጣሽልን። በሉ እንብላ። ብሉ። ምን ትጠቀሚያለሽ ብሞት ባንቺ ፍቅር መውደዴን ሳታውቂው እኔ ልክፈል። ኧረ እኔ እከፍላለሁ። አምጪ። እኔ እከፍላለሁ። እኔ ልክፈል። እኔ እከፍላለሁ። እሷ ትክፈል። ታውት እንደውም ይሁን ይከፍላል። እኔማ አልከፍልም። ለምን? እፈልገዋለሁ። ምን ማለት ነው? አብሪ ሞተርስ በትንሽ ብር የመኪና ባለቤት ሊያደርገኝ ነው። መኪና? አዎ፣ እዚሁ ሀገር ውስጥ የሚገጣጠሙ የኤሌክትሪክ መኪናዎችን ያለምንም ቅድመ ክፍያ ማቅረብ ጀምሮ። ያለምንም ቅድመ ክፍያ? አዎ፣ አብሪ ሞተርስ በሕክምና፣ በቴሌኮም፣ በኢምፖርት ኤንድ ኤክስፖርት ዘርፍ መኪና በማስመጣት የ18 ዓመት ልምድ አለው። አሁን ደግሞ ለሴቶች አዲስ እድል ይዞላችሁ መጥቷል። ሄዳችሁ መመዝገብ ትችላላችሁ። የት ነው የምንመዘገበው? ከአንበሳ ጋራጅ ወደ ለሞቴል በሚወስደው መንገድ 24 መስመር ላይ ያገኙታል። ተነስ እንሂድ። ቶሎ በሉ እንሂድ። እንዴ ሂሳቡስ? በነገራችን ላይ አብሪ ሞተርስ ያዘጋጀውን የ1 ሚሊዮን ብሩን ቻሌንጅ ተቀላቅለናል። በተጨማሪም አብሪ ሞተርስ የታክሲ አፕ ይዞልን መጥቷል። ዳይ እናንተም ቻሌንጁን ተቀላቀሉ።